በቂ ምግብ የማግኘት መብት የኢኮኖሚ የማኅበራዊና የባህላዊ መብቶች ዓለም አቀፍ ቃል ኪዳን አንቀጽ 11 ንዑስ አንቀጽ 1 እና 2 ማንኛውም ሰው በቂ ምግብ፣ ልብስና መኖሪያ ቤትን ጨምሮ ለራሱና ለቤተሰቡ በቂ የኑሮ ደረጃ የማግኘት መብት አለው። የዚህ ቃል ኪዳን ተዋዋይ ሀገራት ማንኛውም ሰው ሳይራብ ለመኖር ያለውን መሠረታዊ መብት በመገንዘብ በተናጠልም ሆነ በዓለም አቀፍ ትብብር አማካኝነት ቴክኒካዊና ሳይንሳዊ ዕውቀትን በሙሉ በመጠቀም የምግብ አመራረት፣ ክምችትና ስርጭት ዘዴን ለማሻሻል የአልሚ ምግብ መሠረታዊ ዕውቀቶችን ለማሰራጨት ከፍ ያለ ውጤት ያለው የተፈጥሮ ሀብት ልማትና አጠቃቀም እንዲኖር የግብርና ሥርዓቱን ለማሻሻል እና ምግብ አስመጪና ላኪ ሀገራት የሚያጋጥሟቸውን ችግሮች ግምት ውስጥ በማስገባት በፍላጎታቸው መሠረት ፍትሐዊ የዓለም የምግብ አቅርቦት ስርጭት እንዲኖር ለማረጋገጥ ዝርዝር መርሃ ግብሮችን ጨምሮ አስፈላጊ እርምጃዎችን ይወስዳሉ።